ሰዎች ሁሌም ቢሆን ይጥሏችኋል። ግን እነዛን ሰዎች እናንተ በመጨነቅ ሳይሆን ያንን ሰው ማምጣት የምትችሉት ራሳችሁን በአግባቡ አድርጋችሁ አሳልፋችሁ ለእግዚአብሔር ስትሰጡ ብቻ ነው። ከጸሎታችሁ አቋርጣችሁ፣ ከትምህርት አቋርጣችሁ፣ ከስራ አቋርጣችሁ ያን ሰው ብቻ በማሰብ ጭንቅላታችሁ እስኪፈነዳ ድረስ የምትወዱት ከሆነ አንድ ቀን ደግሞ እሱ በእናንተ ላይ የሚያመጣውን ዱብዳ አናታችሁን ባንዴ ነው አፈነዳድቱት የሚሄደው። እሱ እዛ ጋር ደስተኛ ነው፣ አንቺ እዚህ ቤትሽን ዘግተሽ ታለቅሻለሽ። ኖ እንደዛ መሆን የለበትም። እኔ የተማርኩትን ነው አሁን እያወራሁ ያለሁት ማለት ነው። እኔ የጠቀመኝን በቃ ልምድ ማለት ሰው የሚመክረንን ነገር መቀበልና ይሄ ይጠቅመኛል ብሎ የሚጠቅመንን ነገር ማሰብ። እኔ ከዛ በኋላ ስራዬን በትክክል ሰራለሁ። ፍሪ ታይም ሲኖረኝ ደግሞ በኦንላይን ትምህርቴን እማራለሁ። በጣም ከምላችሁ በላይ እኔ ራሴን በጣም ጎበዝ ሴት ነው ያደረግኩት። በጣም ጠንካራና ጀግና ሴት ነው ያደረግኩት። እኔ ራሴን ሁሌ ነው የማደንቀው። እውነት ለመናገር ሰዎች አንዳንዴ እኔ ራሴን ሳደንቅ ሰው ያድንቅሽ እንጂ አንቺም ራስሽ ታደንቂያለሽ ይሉኛል፣ ስለ እውነት ማለት ነው። ግን ለእኔ እኔ ነኝ ያለሁት። እኔ በጣም ጀግና ሴት ነኝ። በቃ ማለፍ እችላለሁ የምለውን ነገር እንደማልፍ የተማርኩበት ነው። ይሄንን ነገር ደግሞ ያደረግኩት በአሌክስ ምክንያት ነው። በቃ ይሄን ነገር እኔ አልፎልኝ አይምሮዬን ቀይሬ ራሴን ካለሁበት ቦታ ራሴን በደንብ አድሼ ተነስቼ ሰውን አለማመስገን አይቻልም። ምክንያቱም እኔ ተቀይሬበታለሁ። እኔ አሌክስን አላቀውም። ልክ እንደናንተ በዚሁ በስልክ ነው የማውቀው። በውስጥ አናወራም። ማንነቱን አላቅም፣ የት እንደሆነ አላቅም፣ ምንም ኤቭሪቲንግ ነገሩ ግን በስልክ አወቅኩት። በስልክ ነገረኝ። የነገረኝን ነገር ነገ ተነጎዲያ እያልኩ ስቀጥልበት ራሴን ቀየርኩ። ግን እኔ ካለሱ አልኖርም የምትሉ ብዙ ሴቶች ልትኖሩ ትችላላችሁ። ራሳችሁን ለማጥፋት የምትታገሉ ሴቶች ይሆናል። ሰው ያለምን መኖር አይችልም ብላችሁ ብትጠይቁኝ ያለ ፈጣሪ ብቻ ነው እኛ መኖር የማንችለው። ያለ ፈጣሪ ብቻ ነው። ያለ ወንድ መኖር እንችላለን፣ ወንድም ያለ ሴት መኖር ይችላል። እንዴ እናትና አባት አቶ የሚኖሩ አለ አይደል እንዴ? ከፈጣሪ በታች እኮ ትልቁን ሚና የሚወስዱት እኮ ስናጣቸው የምንጎዳው እናትና አባት ናቸው፣ እህትና ወንድም እንኳን ሳይሆን። ግን ያንን ሁሉ ነገር አጥቶ የሚኖር ግን በጣም ብዙ ሺህ ሰው አለ። ፈጣሪን ብቻ ያጣን ግን መኖር አንችልም። ለምን? እኔ ያንን ሰው በማስብበት ሰዓት ፈጣሪን በአግባቡ የምጠይቀውን ጥያቄ አልጠይቅም ነበረ። ለምን? ፍሪ ታይም ሲኖረኝ የምደውለው እሱ ጋር ነው። ማታ 1 ሰዓት 2 ሰዓት 3 ሰዓት ቁጭ ብዬ የማወራው እሱን ነው። በቃ እግዚአብሔርን በየትኛው ሰዓት ነው እኔ የምፈልገውን ነገር መጠየቅ የምችለው እምልበት ሰዓት ነበረ። እና ሁላችሁም ራሳችሁን ማደስ የምትችሉት ወደ ፈጣሪ ስትቀርቡ በቃ አለ አይደለ? አንዳንዴ እኔ ማን ነኝ ብላችሁ በስራ በጸሎት ራሳችሁን ቢዚ አድርጉ። እና ደግሞ አሌክስ የሚመክራችሁ ምክር የምትሳደቡ ሰዎች ልትኖሩ ትችላላችሁ። የማይዋጥላችሁ ደግሞ የማይዋጥላችሁ ከሴትም ከወንድም እውነቱን ልንገራችሁ ያበጠው ይፈንዳ። የማይዋጥላችሁ ሰዎች እንደዛ አይነት ሰው የምትሆኑ ናችሁ። ሴቶችን ብትሆኑ በወንዶች የምትጫወቱ፣ ወንዶችም ብትሆኑ ደግሞ በሴቶች የምትጫወቱ ሰዎች ናቸው የማይዋጥላችሁ እንጂ ይሄ ከፈጣሪም ከሰውም የማያዋድደን ተግባር ነው። አንድን ሰው ካልወደድከው ውጣ ከህይወቴ፣ እኔ አልወደድኩክም። በክብር ወደ አንተ እንደመጣ በክብር ሸኘው። ከፈለግከው ደግሞ ያ ሰው ስህተት ያለበትን ነገር ይህን ስህተትን አስተካክልልኝ፣ እኔ ወድሃለሁ፣ ከአንተ ጋር መኖር እፈልጋለሁ ብሎ አንድ ሰው ህይወቱን መቀጠል አለበት። ብርም ሆነ ሀብትም ሆነ በኋላ የሚመጡ ነገሮች ናቸው። በኋላ የሚመጡ ነገሮች ናቸው። እኔ አሁን ዛሬ አሌክስን በስልክ ነው የማውቀው። ነገ ግን በአካል ባገኘው መጀመሪያ አሌክስን በምንድን ነው ያወቅኩት? በስልክ አይደለ? በቃ ነገ ደግሞ አካል ይመጣል። ልክ እንደዛ ሁሉ ሀብትም የሚመጣው ዛሬ ያንን ሰው ወዳችሁት በእውነት አብራችሁ ስትኖሩ ነገ ሀብትን ማግኘት ትችላላችሁ። ያ ማለት እሱም አንቺም ሁለታችሁም በአንድ ስትሆኑ በእምነትም በፍቅርም በክብርም በየትኛውም ነገሮች የማይለወጥ ነገር ውሸትና ውሸት ብቻ ነው። ሌላ ነገሮች ሁሉ ነገሮች ይለወጣሉ እኛ ጎበዝ ከሆንን። እና እንደዚህ የምታደርጉ ሰዎች አንዳንዴ መሞት እንዳለ አትርሱ። እውነት እግዚአብሔርን ነው የምላችሁ። ሴትም ሆናችሁ ወንድ ነገ መሞት እንዳለ አትርሱ። ወንድም ይሆን አባት ነው፣ ወንድም ነው፣ ባል ነው፣ ብዙ ነገር የሚሆን ነው።
እኔ አባቴን ከልክ በላይ ስለማከብረው ወንድ ልጅ አልበቀልም። ማርያምን ያት ልጅ እንደዛ አድርጎኝ ሲሄድ ስንዝር የምታክል የጥፍር ቆሻሻ የምታክል ስድብ እንኳን አልሰደብኩትም። በቃ ያን ነገር እንዳደረገ ብሎክ ነው ያደረግኩት። አለቀ። ለምን እኔ አባት አለኝ፣ ወንድ ልጅ መስደብ አልፈልግም። ሴቶችም ስትሆኑ ደግሞ እናት እንዳላችሁ አትርሱ። በቃ ሴትም የራሷን ክብር እንደምትጠብቅ ሁሉ ወንድ ልጅ በክብሩ አይደራደርም አይደል የሚባለው? ሴትም ክብር አላት። ክብራችሁን ጠብቁ። ለወንድ ብላችሁ የሰራችሁበትን ብር የምትሰጡ ከዛ በኋላ ብሬን በላ አትስጩ። መጀመሪያ እዩ። መጀመሪያ ባልሽ አርጊው፣ አክብሪው፣ ውደጂው፣ ማንነቱን ፈልጊ መጀመሪያ። እሱ ስንት ብር ይስራ እንዴ? ብር ይኖረው መኪና ይኖረው ለምን? እሱም ላቡን እኮ ለፍቶ ነው የሚያመጣው። ብሩን ከወሰድሽ በኋላ አላቅህም ማለት ነውር ነው። ወንድሜ ቢሆን ብለሽ አስቢ። ስትጎጂው አንቺም ከሴትም ከወንድም ነው የምናገረው በነገራችን ላይ ስትጎጂው አባቴ ቢሆንስ ወንድሜ ቢሆንስ ብለሽ ነው ማሰብ ያለብሽ እንጂ የውጪ ሰው ስለሆነ አይደለም። የውጪ ሰው ስለሆነ እሱም እናት አለው፣ ነገ ብዙ ተስፋውን የምትጠብቅ አባት አለው፣ ብዙ ተስፋውን የሚጠብቅ። ስለዚህ ወንድምሽ ስላልሆነ ሁሉ ነገሩን አጥበሽ ተበቀልኩት ማለት ለአንቺ የእሱ ኃጢአት ወደ አንቺ ነው የሚመጣው። እሱ ጽድቅ ያገኛል አንቺ ባደረግሹ ነገር ማለት ነው። የፈለገ እሷ ሚሊዮን ኃጢአት ቢሰራ እንደዚህ ስላደረግሹ ብቻ አንቺ ነሽ ተቀባዩ። ወንድም ብትሆን እንደዛው። ወንዶችም እናት እንዳላችሁ አስባችሁ፣ እህት እንዳላችሁ አስባችሁ ነገሮችን አንደርስታንድ አድርጋችሁ በቃ የምትፈልጉትን ነገር በኮንፊደንስ መናገር እኮ ነው። ከፈለጋችሁት እናንተ ናችሁ የምትኖሩት ይሄንን ህይወት እፈልጋለሁ ነው። ማትፈልጉት ከሆነ ደግሞ አንፈልግም ውጡልኝ። ይሄ በጣም ግልጽ የሆነ ነገር ጥሩ ስነ ምግባር ካለው ሰው የሚጠበቀው ይሄ ነው እና እኔ የጠቀመኝ ነገር ስለሆነ እናንተም ነገ ተነገ ወዲያ ትጠቀሙበታላችሁ። ራሳችሁ ቢዚ አድርጉ። መዳም ቤትም ሆኑ የትም ሀገር ኑሩ፣ ፍቅር የትም ቦታ አለ። ከየት ይምጣ ከየት ይምጣ ፈልጋችሁ አይደለም የምታመጡት። ማፍቀር ስላለባችሁ ታፈቅራላችሁ፣ መወደድ ስላለባችሁ ትወደዳላችሁ። ግን ስትወደዱም በእምነት ውደዱ። ሴትም ስትሆኚ ያንን ልጅ በጣም የምትወጁና የምታፈቅሩ ከሆነ አንቺ በሱ ላይ ተንኮል አትስሪ እንጂ አትጠራጠሪው። በቃ አንቺ ግን ከአንቺ የሚቀበለውን ነገር በሙሉ አርጊለት ስልሽ ጥቅም አይደለም፣ ፍቅር ስጩ። ክርስቶስ ፍቅርን ያስተማረን ፍቅር፣ መጀመሪያ ፍቅር ስጩ። አንቺ እየተደበቅሽ በስልክሽ ብዙ ነገር እያደረግሽ ወጥተሽ እንደፈለግሽ እየሆንሽ እሱ ለአንቺ ብሎ ብዙ ነገሮችን እያደረገ አንቺ ግን የማይገባውን ምላሽ ስትመልሽለት እሱ እንኳን ባይበቀልሽ እግዚአብሔር የሚበቀልሽ ቀን ይመጣል። ሰው የምታጭበት ቀን ይመጣል። ስለዚህ አንቺ እሱን ካፈቀርሽው ከአንቺ የሚጠበቀውን ነገር ብቻ አድርጊለት። ከአንቺ የሚጠበቀውን ነገር አንቺ ታውቂዋለሽ። እምነት ይሁን ፍቅር ይሁን ምን በቃ አንቺ ታውቂዋለሽ። አንተም ወንድም ሲሆን ደግሞ ለዛች ሴት ይገባታል የሚለውን ነገር ሊያደርግላት ይገባል። ጥቅም አይደለም። ጥቅም ማንም ጋር መሄድ የለበትም። ወደፊት አብረው ሲኖሩ የሚያገኙት ነገር ነው። እሷም አብራው ስትኖር ታገኛለች፣ እሱም አብራው ሲኖር ያገኛል። መጀመሪያ ግን የሚቀድመው ፍቅር ነው። ለእሷም በሚገባት አግባብ ፍቅር ስጣት፣ አንቺም እንደዛው። ግን ያንን ነገር ስናስብ የራሳችን ሰው እንደሆነ ማሰብ አለብን። ወንድሜ ቢሆን ብላ ማሰብ፣ እህቴ ብትሆን ብሎ ማሰብ እና ይሄ ነገር እኔን ስለጠቀመኝ ብዙ እህቶች ልትጠቀሙ ትችላላችሁ፣ ብዙ ወንዶች ልትጠቀሙ ትችላላችሁ። አይ ይሄንን ነገር ብላችሁ ተሳድባችሁ ንቃችሁ የምታልፉ ደግሞ እያደረጋችሁት ያላችሁ ተግባራችሁ ስለሆነ መሸነፍን አትፈልጉም። ይሄንን በደንብ እናውቃለን። የነቃ ይነቃል፣ የነቃ ያገኛል ዕቃ እንደሚባለው ተረት ማለት ነው። የነቃ በቃ ሙሉ ነገሩን በአንድ ሰከንድ ውስጥ መቀየር ይችላል። ስለዚህ እኔ ብዙ ነገሮችን ስለቀየርኩኝ ብዙ የምትቀየሩ ሰዎች ልትኖሩ ትችላላችሁ። በጣም ብዙ ሰዎች ስለ እውነት ነው የምላችሁ። እኔ ቢያንስ ግማሽ ሰዓት የሚያክል ያህል ነው አሌክስ እኔን የመከረኝ። እነዛን ሁላ ነገሮችን ስለተገበርኩኝ ዛሬ መተሽ አንድ ቀን ትናገሪያለሽ ስላለኝ እግዚአብሔር ምስክሬ ነው። ይኸው ዛሬ እኔ መጥቼ ተናግሬያለሁ። ዛሬ ላይ በጣም ደስተኛና ጠንካራ ጀግና ሰራተኛ ሆኜ ስራዬን መሰራ፣ ትምህርቴን መማር፣ ምንም ስደት ላይ ብሆንም በኦንላይን ትምህርቶቼን መማር፣ በጣም ጸሎቴን ማደርግ፣ በጣም ከሰዎች ጋር ተከባብሬና አክብሬ የምኖር ሴት ሆኜ ዛሬ
ትላንትና ሳለቅስ የተናገርኩትን ዛሬ እየሳኩኝ ለእህቶቼ ለወንድሞቼ ምክር እንዲሆን በዚሁ አጋጣሚ ደግሞ አሌክስን በጣም ለማመስገን እግዚአብሔር ያክብርልኝ፣ እድሜ ይስጥክ። ሰዎች ብዙ ሊሉክ ይችላሉ፣ ብዙ ሊናገሩክ ይችላሉ። ግን አንተ ጀግናና ጠንካራ ለሴትም ለወንድም አይደለም እዚህ ጋር እያዳላህ የምታወራው ማንኛውንም ሰው ነው ምክር የምትሰጠውና አንተ ለሰው ልጅ ምክር እንደሰጠ ሁሉ እግዚአብሔር ደግሞ በቤትህ፣ በቤተሰብህ፣ በስራህ፣ በህይወትህ ሁሌም አንተ ከምትፈልገው በላይ ያስፈልግሃል የሚልህን በረከት ይስጥክ። ከዚህ በላይ ምንም ልልህ አልችልም። አመሰግናለሁ። እሺ፣ እግዚአብሔር ያክብርልኝ። እሺ፣ እናመሰግናለን። እሺ አሌክስ፣ እኔ እኮ እዚህ ቤት ግን ትዕግስት የምትባል ብትመጣ ጥሩ ነው። ስምሽ ቲጂ የምትባይ ካለሽ ቲጂ እንኳን አንለሽ፣ ትዕግስት በወንድም ከሆነ ትዕግስቱ፣ ጋሽ ትዕግስቱ ስምህ ከሆነ እንደው ብንዋስ ስምህን ብንጠራው ራሱ ስንጠራው ስምህን ራሱ ትንሽ ብንረጋጋ። እንዲህ የሆነ መድፍ ቢኖር ተተኩሱ ነበር። አንዳንዶቻችሁ ጋይስ ስትገቡ ሀሳባችሁን ንጥር ምጥን ብታረጉት አሪፍ ነው። ለምን በጣም በተለጠጠ ቁጥር ሀሳባችሁን ማግኘት ተወሰው ትኩረቱ መቼ ይጨርሳል የሚለው ላይ ነው የሚሆነው እና በቃ ቫሊዩ የለውም ማውራታችሁ። ሰላም አሌክስ። ጤና ይስጥልን። ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ አሌክስዬ። እንዴት ነህ? ይመስገን ፈጣሪ። ምን እንታዘዝ? እኔ አሌክስዬ ማለት በሰው ብር ተከድቼ ነበረ 150 ሺህ ብር ለሰው አበድሬ ማለት በጣም ለምወደው ሰው ምናምን ጓደኛዬ ሁሉም ነገር ለሚያውቅ 150 ሺህ ብር አበደርኩት። ከዛ እሱ አይዶን ኬር እዛ ሰው ጋር በቃ በጣም እንደምትወዷቸው የሚያውቁ ሰዎች ሁሌም ቢሆን ይጥሏቸዋል። ግን እነዛን ሰዎች እናንተ በመጨነቅ ሳይሆን ያንን ሰው ማምጣት የምትችሉት ራሳችሁን በአግባቡ አድርጋችሁ አሳልፋችሁ ለእግዚአብሔር ስትሰጡ ብቻ ነው። ከጸሎታችሁ አቋርጣችሁ፣ ከትምህርት አቋርጣችሁ፣ ከስራ አቋርጣችሁ ያን ሰው ብቻ በማሰብ ጭንቅላታችሁ እስኪፈነዳ ድረስ የምትወዱት ከሆነ አንድ ቀን ደግሞ እሱ በእናንተ ላይ የሚያመጣውን ዱብዳ አናታችሁን በአንዴ ነው አፈነዳድቱት የሚሄደው። እሱ እዛ ጋር ደስተኛ ነው፣ አንቺ እዚህ ቤትሽን ዘግተሽ ታልቅሻለሽ። ኖ እንደዛ መሆን የለበትም። እኔ የተማርኩትን ነው አሁን እያወራሁ ያለሁት ማለት ነው። እኔ የጠቀመኝን በቃ ልምድ ማለት ሰው የሚመክረንን ነገር መቀበልና ይሄ ይጠቅመኛል ብሎ የሚጠቅመንን ነገር ማሰብ። እኔ ከዛ በኋላ ስራዬን በትክክል ሰራለሁ። ፍሪ ታይም ሲኖረኝ ደግሞ በኦንላይን ትምህርቴን እማራለሁ። በጣም ከምላችሁ በላይ እኔ ራሴን በጣም ጎበዝ ሴት ነው ያደረግኩት። በጣም ጠንካራና ጀግና ሴት ነው ያደረግኩት። እኔ ራሴን ሁሌ ነው የማደንቀው። እውነት ለመናገር ሰዎች አንዳንዴ እኔ ራሴን ሳደንቅ ሰው ያድንቅሽ እንጂ አንቺ ምን ራስሽ ታደንቂያለሽ ይሉኛል፣ ስለ እውነት ማለት ነው። ግን ለእኔ እኔ ነኝ ያለሁት። እኔ በጣም ጀግና ሴት ነኝ። በቃ ማለፍ እችላለሁ የምለውን ነገር እንደማልፍ የተማርኩበት ነው። ይሄንን ነገር ደግሞ ያደረግኩት በአሌክስ ምክንያት ነው። በቃ ይሄን ነገር እኔ አልፎልኝ አይምሮዬን ቀይሬ ራሴን ካለሁበት ቦታ ራሴን በደንብ አድሼ ተነስቼ ሰውን አለማመስገን አይቻልም። ምክንያቱም እኔ ተቀይሬበታለሁ። እኔ አሌክስን አላቀውም። ልክ እንደናንተ በዚሁ በስልክ ነው የማውቀው። በውስጥ አናወራም። ማንነቱን አላቅም፣ የት እንደሆነ አላቅም፣ ምንም ኤቭሪቲንግ ነገሩ ግን በስልክ አወኩት። በስልክ ነገረኝ። የነገረኝን ነገር ነገ ተነጎዲያ እያልኩ ስቀጥልበት ራሴን ቀየርኩ። ግን እኔ ካለሱ አልኖርም የምትሉ ብዙ ሴቶች ልትኖሩ ትችላላችሁ። ራሳችሁን ለማጥፋት የምትታገሉ ሴቶች ይሆናል። ሰው ያለምን መኖር አይችልም ብላችሁ ብትጠይቁኝ ያለ ፈጣሪ ብቻ ነው እኛ መኖር የማንችለው። ያለ ፈጣሪ ብቻ ነው። ያለ ወንድ መኖር እንችላለን፣ ወንድም ያለ ሴት መኖር ይችላል። እንዴ እናትና አባት አቶ የሚኖሩ አይደል እንዴ? ከፈጣሪ በታች እኮ ትልቁን ሚና የሚወስዱት እኮ ስናጣቸው የምንጎዳው እናትና አባት ናቸው፣ እህትና ወንድም እንኳን ሳይሆን። ግን ያንን ሁሉ ነገር አጥቶ የሚኖር ግን በጣም ብዙ ሺህ ሰው አለ። ፈጣሪን ብቻ ያጣን ግን መኖር አንችልም። ለምን? እኔ ያንን ሰው በማስብበት ሰዓት ፈጣሪን በአግባቡ የምጠይቀውን ጥያቄ አልጠይቅም ነበረ። ለምን? ፍሪ ታይም ሲኖረኝ የምደውለው እሱ ጋር ነው። ማታ 1 ሰዓት 2 ሰዓት 3 ሰዓት ቁጭ ብዬ የማወራው እሱን ነው።
በቃ እግዚአብሔርን በየትኛው ሰዓት ነው እኔ የምፈልገውን ነገር መጠየቅ የምችለው እምልበት ሰዓት ነበረ። እና ሁላችሁም ራሳችሁን ማደስ የምትችሉት ወደ ፈጣሪ ስትቀርቡ በቃ አለ አይደለ። አንዳንዴ እኔ ማን ነኝ ብላችሁ በስራ በጸሎት ራሳችሁን ቢዚ አድርጉ። እና ደግሞ አሌክስ የሚመክራችሁ ምክር የምትሳደቡ ሰዎች ልትኖሩ ትችላላችሁ። የማይዋጥላችሁ ደግሞ የማይዋጥላችሁ ከሴትም ከወንድም እውነቱን ልንገራችሁ ያበጠው ይፈንዳ። የማይዋጥላችሁ ሰዎች እንደዛ አይነት ሰው የምትሆኑ ናችሁ። ሴቶችን ብትሆኑ በወንዶች የምትጫወቱ፣ ወንዶችም ብትሆኑ ደግሞ በሴቶች የምትጫወቱ ሰዎች ናቸው የማይዋጥላችሁ እንጂ ይሄ ከፈጣሪም ከሰውም የማያዋድደን ተግባር ነው። አንድን ሰው ካልወደድከው ውጣ ከህይወቴ፣ እኔ አልወደድኩክም። በክብር ወደ አንተ እንደመጣ በክብር ሸኘው። ከፈለግከው ደግሞ ያ ሰው ስህተት ያለበትን ነገር ይህን ስህተትን አስተካክልልኝ፣ እኔ ወድሃለሁ፣ ከአንተ ጋር መኖር እፈልጋለሁ ብሎ አንድ ሰው ህይወቱን መቀጠል አለበት። ብርም ሆነ ሀብትም ሆነ በኋላ የሚመጡ ነገሮች ናቸው። በኋላ የሚመጡ ነገሮች ናቸው። እኔ አሁን ዛሬ አሌክስን በስልክ ነው የማውቀው። ነገ ግን በአካል ባገኘው መጀመሪያ አሌክስን በምንድን ነው ያወቅኩት? በስልክ አይደለ? በቃ ነገ ደግሞ አካል ይመጣል። ልክ እንደዛ ሁሉ ሀብትም የሚመጣው ዛሬ ያንን ሰው ወዳችሁት በእውነት አብራችሁ ስትኖሩ ነገ ሀብትን ማግኘት ትችላላችሁ። ያ ማለት እሱም አንቺም ሁለታችሁም በአንድ ስትሆኑ በእምነትም በፍቅርም በክብርም በየትኛውም ነገሮች የማይለወጥ ነገር ውሸትና ውሸት ብቻ ነው። ሌላ ነገሮች ሁሉ ነገሮች ይለወጣሉ እኛ ጎበዝ ከሆንን። እና እንደዚህ የምታደርጉ ሰዎች አንዳንዴ መሞት እንዳለ አትርሱ። እውነት እግዚአብሔርን ነው የምላችሁ። ሴትም ሆናችሁ ወንድ ነገ መሞት እንዳለ አትርሱ። ወንድም ይሆን አባት ነው፣ ወንድም ነው፣ ባል ነው፣ ብዙ ነገር የሚሆን ነው። እኔ አባቴን ከልክ በላይ ስለማከብረው ወንድ ልጅ አልበቀልም። ማርያምን ያስ ልጅ እንደዛ አድርጎኝ ሲሄድ ስንዝር የምታክል የጥፍር ቆሻሻ የምታክል ስድብ እንኳን አልሰደብኩትም። በቃ ያን ነገር እንዳደረገ ብሎክ ነው ያደረግኩት። አለቀ። ለምን? እኔ አባት አለኝ። ወንድ ልጅ መስደብ አልፈልግም። ሴቶችም ስትሆኑ ደግሞ እናት እንዳላችሁ አትርሱ። በቃ ሴትም የራሷን ክብር እንደምትጠብቅ ሁሉ ወንድ ልጅ በክብሩ አይደራደርም አይደል የሚባለው? ሴትም ክብር አላት። ክብራችሁን ጠብቁ። ለወንድ ብላችሁ የሰራችሁበትን ብር የምትሰጡ ከዛ በኋላ ብሬን በላ አትስጩ። መጀመሪያ እዩ። መጀመሪያ ባልሽ አርጊው፣ አክብሪው፣ ውደጂው፣ ማንነቱን ፈልጊ መጀመሪያ። እሱ ስንት ብር ይስራ እንዴ? ብር ይኖረው መኪና ይኖረው ለምን? እሱም ላቡን እኮ ለፍቶ ነው የሚያመጣው። ብሩን ከወሰድሽ በኋላ አላቅህም ማለት ነውር ነው። ወንድሜ ቢሆን ብለሽ አስቢ። ስትጎጂው አንቺም ከሴትም ከወንድም ነው የምናገረው በነገራችን ላይ ስትጎጂው አባቴ ቢሆንስ ወንድሜ ቢሆንስ ብለሽ ነው ማሰብ ያለብሽ እንጂ የውጪ ሰው ስለሆነ አይደለም። የውጪ ሰው ስለሆነ እሱም እናት አለው፣ ነገ ብዙ ተስፋውን የምትጠብቅ አባት አለው፣ ብዙ ተስፋውን የሚጠብቅ። ስለዚህ ወንድምሽ ስላልሆነ ሁሉ ነገሩን አጥበሽ ተበቀልኩት ማለት ለአንቺ የእሱ ኃጢአት ወደ አንቺ ነው የሚመጣው። እሱ ጽድቅ ያገኛል አንቺ ባደረግሽው ነገር ማለት ነው። የፈለገ እሷ ሚሊዮን ኃጢአት ቢሰራ እንደዚህ ስላደረግሹ ብቻ አንቺ ነሽ ተቀባዩ። ወንድም ብትሆን እንደዛው። ወንዶችም እናት እንዳላችሁ አስባችሁ፣ እህት እንዳላችሁ አስባችሁ ነገሮችን አንደርስታንድ አድርጋችሁ በቃ የምትፈልጉትን ነገር በኮንፊደንስ መናገር እኮ ነው። ከፈለጋችሁት እናንተ ናችሁ የምትኖሩት ይሄንን ህይወት እፈልጋለሁ ነው። ማትፈልጉት ከሆነ ደግሞ አንፈልግም ውጡልኝ። ይሄ በጣም ግልጽ የሆነ ነገር ጥሩ ስነ ምግባር ካለው ሰው የሚጠበቀው ይሄ ነው። እና እኔ የጠቀመኝ ነገር ስለሆነ እናንተም ነገ ተነገ ወዲያ ትጠቀሙበታላችሁ። ራሳችሁ ቢዚ አድርጉ። መዳም ቤትም ሆኑ የትም ሀገር ኑሩ፣ ፍቅር የትም ቦታ አለ። ከየትም ጣ ከየትም ተፈልጋችሁ አይደለም የምታመጡት። ማፍቀር ስላለባችሁ ታፈቅራላችሁ፣ መወደድ ስላለባችሁ ትወደዳላችሁ። ግን ስትወደዱም በእምነት ውደዱ። ሴትም ስትሆኚ ያንን ልጅ በጣም የምትወጁና የምታፈቅሩ ከሆነ አንቺ በሱ ላይ ተንኮል አትስሪ እንጂ አትጠራጠሪው። በቃ አንቺ ግን ከአንቺ የሚቀበለውን ነገር በሙሉ አርጊለት ስልሽ ጥቅም አይደለም፣ ፍቅር ስጩ። ክርስቶስ ፍቅርና ያስተማረን ፍቅር፣ መጀመሪያ ፍቅር ስጩ።
አንቺ እየተደበቅሽ በስልክሽ ብዙ ነገር እያደረግሽ ወጥተሽ እንደፈለግሽ እየሆንሽ እሱ ለአንቺ ብሎ ብዙ ነገሮችን እያደረገ አንቺ ግን የማይገባውን ምላሽ ስትመልሽለት እሱ እንኳን ባይበቀልሽ እግዚአብሔር የሚበቀልሽ ቀን ይመጣል። ሰው የምታጭበት ቀን ይመጣል። ስለዚህ አንቺ እሱን ካፈቀርሽው ከአንቺ የሚጠበቀውን ነገር ብቻ አድርጊለት። ከአንቺ የሚጠበቀውን ነገር አንቺ ታውቂዋለሽ። እምነት ይሁን ፍቅር ይሁን ምን በቃ አንቺ ታውቂዋለሽ። አንተም ወንድም ሲሆን ደግሞ ለዛች ሴት ይገባታል የሚለውን ነገር ሊያደርግላት ይገባል። ጥቅም አይደለም። ጥቅም ማንም ጋር መሄድ የለበትም። ወደፊት አብረው ሲኖሩ የሚያገኙት ነገር ነው። እሷም አብረው ስትኖር ታገኛለች፣ እሱም አብረው ሲኖር ያገኛል። መጀመሪያ ግን የሚቀድመው ፍቅር ነው። ለእሷም በሚገባት አግባብ ፍቅር ስጣት፣ አንቺም እንደዛው። ግን ያንን ነገር ስናስብ የራሳችን ሰው እንደሆነ ማሰብ አለብን። ወንድሜ ቢሆን ብላ ማሰብ፣ እህቴ ብትሆን ብሎ ማሰብ እና ይሄ ነገር እኔን ስለጠቀመኝ ብዙ እህቶች ልትጠቀሙ ትችላላችሁ፣ ብዙ ወንዶች ልትጠቀሙ ትችላላችሁ። አይ ይሄንን ነገር ብላችሁ ተሳድባችሁ ንቃችሁ የምታልፉ ደግሞ እያደረጋችሁት ያላችሁ ተግባራችሁ ስለሆነ መሸነፍን አትፈልጉም። ይሄንን በደንብ እናውቃለን። የነቃ ይነቃል፣ የነቃ ያገኛል ዕቃ እንደሚባለው ተረት ማለት ነው። የነቃ በቃ ሙሉ ነገሩን በአንድ ሰከንድ ውስጥ መቀየር ይችላል። ስለዚህ እኔ ብዙ ነገሮችን ስለቀየርኩኝ ብዙ የምትቀየሩ ሰዎች ልትኖሩ ትችላላችሁ። በጣም ብዙ ሰዎች ስለ እውነት ነው የምላችሁ። እኔ ቢያንስ ግማሽ ሰዓት የሚያክል ያህል ነው አሌክስ እኔን የመከረኝ። እነዛን ሁላ ነገሮችን ስለተገበርኩኝ ዛሬ መተሽ አንድ ቀን ትናገሪያለሽ ስላለኝ እግዚአብሔር ምስክሬ ነው። ይኸው ዛሬ እኔ መጥቼ ተናግሬያለሁ። ዛሬ ላይ በጣም ደስተኛና ጠንካራ ጀግና ሰራተኛ ሆኜ ስራዬን መሰራ፣ ትምህርቴን መማር፣ ምንም ስደት ላይ ብሆንም በኦንላይን ትምህርቶቼን መማር፣ በጣም ጸሎቴን ማደርግ፣ በጣም ከሰዎች ጋር ተከባብሬና አክብሬ የምኖር ሴት ሆኜ ዛሬ ትላንትና ሳለቅስ የተናገርኩትን ዛሬ እየሳኩኝ ለእህቶቼ ለወንድሞቼ ምክር እንዲሆን በዚሁ አጋጣሚ ደግሞ አሌክስን በጣም ለማመስገን እግዚአብሔር ያክብርልኝ፣ እድሜ ይስጥክ። ሰዎች ብዙ ሊሉክ ይችላሉ፣ ብዙ ሊናገሩክ ይችላሉ። ግን አንተ ጀግናና ጠንካራ ለሴትም ለወንድም አይደለም እዚህ ጋር እያዳላህ የምታወራው ማንኛውንም ሰው ነው ምክር የምትሰጠውና አንተ ለሰው ልጅ ምክር እንደሰጠ ሁሉ እግዚአብሔር ደግሞ በቤትህ፣ በቤተሰብህ፣ በስራህ፣ በህይወትህ ሁሌም አንተ ከምትፈልገው በላይ ያስፈልግሃል የሚልህን በረከት ይስጥክ። ከዚህ በላይ ምንም ልልህ አልችልም። አመሰግናለሁ። እሺ እግዚአብሔር ያክብርልኝ። እሺ እናመሰግናለን። እሺ አሌክስ፣ እኔ እኮ እዚህ ቤት ግን ትዕግስት የምትባል ብትመጣ ጥሩ ነው። ስምሽ ቲጂ የምትባይ ካለሽ ቲጂ እንኳን አንለሽ። ትዕግስት በወንድም ከሆነ ትዕግስቱ፣ ጋሽ ትዕግስቱ ስምህ ከሆነ እንደው ብንዋሰ ስምህን ብንጠራው ራሱ ስንጠራው ስምህን ራሱ ትንሽ ብንረጋጋ። እንዲህ የሆነ መድፍ ቢኖር ተተኩሱ ነበር። አንዳንዶቻችሁ ጋይ ስትገቡ ሀሳባችሁን ንጥር ምጥን ብታረጉት አሪፍ ነው። ለምን በጣም በተለጠጠ ቁጥር ሀሳባችሁን ማግኘት ተወሰው ትኩረቱ መቼ ይጨርሳል የሚለው ላይ ነው የሚሆነው እና በቃ ቫሉ የለውም ማውራታችሁ። ሰላም አሌክስ። ጤና ይስጥልን። ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ አሌክስዬ። እንዴት ነህ? ይመስገን ፈጣሪ። ምን እንታዘዝ? እኔ አሌክስዬ ማለት በሰው ብር ተከድቼ ነበረ 150 ሺህ ብር ለሰው አበድሬ ማለት በጣም ለምወደው ሰው ምናምን ጓደኛዬ ሁሉም ነገር ለሚያውቅ 150 ሺህ ብር አበደርኩት። ከዛ እሱ ካዳኝ ማለት